እንግዲህ የመጨረሻውን ሐሳብ ዛሬ እናያለን። የተነሳንበት ሐሳብ ምንድነው? አንድ በመንፈስ የበሰለ ሰው መለያው ወይ መመዘኛው ምንድነው ነው? ወይንም አንድ ክርስቲያን ወይንም አንድ አማኝ መመዘን ይችላል ወይ? ወይንስ መለካት አለ ይችላል ወይ? ይመዘናል ወይ? ይለካል ወይ ያልን ነበር ያየነው። ከእግዚአብሔር ቃል እንዳየነው በደንብ አንድ ክርስቲያን ወይንም አንድ አማኝ በእግዚአብሔር ቃል በደንብ አድርጎ ይመዘናል፣ በደንብ አድርጎ ይለካል። የሚለካው የእግዚአብሔር ቃል ነው። የእግዚአብሔር ቃል ብዙ ጊዜ ስንማር እንደምንሰማው የእግዚአብሔር ቃል መስተዋት ነው፣ የእግዚአብሔር ቃል ራሳችንን ያሳየናል የሚባል ነገር ብዙ ጊዜ እንሰማለን። እውነት ነው። በእግዚአብሔር ቃል ቁጭ ብለን ራሳችንን መመዘን እንችላለን። ዛሬ እንዳልኳችሁ የመጨረሻውን ሐሳብ ሳቀርብ ከዚህ ከመጨረሻው ሐሳብ ማንም የሚያመልጥ ሰው የለም። ማንም የሚያመልጥ ሰው የለም። ይሄ የመጨረሻ ቃል እያንዳንዱን ሰው የሚነካ፣ እያንዳንዱን ሰው የሚጠይቅ፣ እያንዳንዱን ሰው የሚመረምር፣ እያንዳንዱን ሰው የሚፈትን ስለሆነ እስከዛሬ ከዘረዘርኳቸው ሐሳቦች በዋነኛነትና በአንደኛነት ዛሬ የምናየው የመጨረሻው መልእክት ምንድነው? አንድ መንፈሳዊ ሰው የሚለካውና የሚመዘነው በምንድነው ብለን ስናስብ በፍቅሩ ነው። ለዚህ ነው ሁላችንንም የሚመረምር፣ ሁላችንንም የሚነካ፣ ሁላችንንም የሚመዝን መልእክት ነው ብዬ ያልኩት። ከምንም በላይ በመንፈስ የበሰለ ሰው የመንፈስ ቅዱስ ፍሬ የተሞላ ሰው ነው። ከመንፈስ ቅዱስ ፍሬዎች ደግሞ አንዱ ትልቁና ዋናው የሆነው ፍቅር ያለው ሰው ነው። በመንፈስ የበሰለ ሰው በመንፈስ የበሰለ ሰው ራስ ወደሚሆን ወደ ክርስቶስ ሙላት ከፍ ያለ ነው። እንግዲህ ብዙ ጊዜ ወደ ክርስቶስ ሙላት የሚል ነገር ሲነገር እንሰማለን። እኛም እንሰብካለን፣ እኛም እናስተምራለን ብዙ ነገር። ግን ምንድነው የክርስቶስ ሙላት? አንደኛውና ትልቁ የክርስቶስ ሙላት ምንድነው? ወደ ምን ሙላት ነው የምናድገው ብለን ስናስብ ወደ ክርስቶስ ፍቅርን ወደ ተሞላ ወደ ኢየሱስ ክርስቶስ ራስ ወደሚሆን ወደሱ የሚያድግ ሰው ነው በመንፈስ የበሰለ ሰው። በፍቅር ለማደግ ራሱ መጀመሪያ የመንፈስ ብስለት ያስፈልጋል። ሰው በመንፈስ ካልበሰለ ፍቅር ሊኖረው አይችልም። እውነተኛና ትክክለኛ ፍቅር ሊኖረው አይችልም። በመንፈስ የመብሰሉ ዋናው ሚስጥር ምንድነው? ኢየሱስ ክርስቶስን ማወቁ ነው። ከእግዚአብሔር ቃል መማሩ ነው። በእግዚአብሔር ቃል መሞላቱ ነው። ከዛ በኋላ ነው ወደ ክርስቶስ ሙሉ ወደ ሆነው ፍቅር ማደግ የሚችለው። ብዙ ጊዜ ሰዎች አለኝ የምንለው ነገር ሊኖር ይችላል። በመንፈሳዊው ዓለም ስናይ ማለት ነው። ወይንም ወደ ጸጋ ስጦታዎች ውስጥ ገብተን ስናይ ብዙ የጸጋ ስጦታዎች አለን ብለን በድፍረት የምንናገራቸው ነገሮች ሊኖሩ ይችላሉ። እውነትም ሊሆን ይችላል። እሱን አልክድም። ምድራዊ ዕውቀት ወይንም ሀብት ሊኖር ይችላል። ግን እነዚህ ነገሮች ሰው በመንፈስ ካልበሰለ ወዴት ያመጡታል ብለን ስናስብ ወደ መታበይ ነው የሚያመጡት። ሰውን ያስታብዩታል። አያችሁ፣ መንፈሳዊ ዕውቀት ከሌለው። ነገር ግን የናዝሬቱ ጌታ ኢየሱስ ክርስቶስ ታውቃላችሁ፣ አቻ የሌለው የናዝሬቱ ኢየሱስ ክርስቶስ እሱ ግን አንደኛውና ዋነኛው መለያው የነበረው ፍቅሩ ነበረ። ሰው እንደወደደ እንደፈለገ ጌታ ኢየሱስ ክርስቶስን በሚያውቅበት መንገድ ሊያውቀው ይችላል። መጽሐፍ ቅዱስ ግን የሚነግረን አንደኛና ዋና ታላቅ የሆነ የክርስቶስ ኢየሱስ መለያው ምንድነው ብለን ስናስብ ፍቅሩ ነበረ። ምንም እንኳን ጌታና አምላክ ሆኖ ሁሉ ነገር እያለው ጌታ ኢየሱስ ክርስቶስ ኩራተኛ አልነበረም። አያችሁ፣ ወደ ኋላ መለስ ብዬ ሳይ ሰዎች አይደለም ተውት፣ በምድራዊ ነገር ባላቸው ነገር አይደለም፣ በመንፈሳዊ እንኳን ባላቸው ነገር የሚኮሩ ሰዎች፣ የሚታበዩ ሰዎች ሊኖሩ ይችላሉ። ጌታ ኢየሱስ ክርስቶስ ግን ሁሉ እያለው ጌታ ኢየሱስ ኩሩ አልነበረም፣ ኩራተኛ አልነበረም። እንደ ማንነቱና እንዳለው ብዙ ነገር ስንመለከት ጌታ ኢየሱስ ክርስቶስ የሚታበይ አምላክ አልነበረም። አለኝ ብሎ የሚታበይና የሚኮራ ሰው አልነበረም። ኢየሱስ ክርስቶስን ስናስብ ሁለት ነገር ማሰብ አለብን። ፍጹም ሰው መሆኑን፣ ፍጹም አምላክ መሆኑን። አሁን የምንናገረው እንደ ሰው ነው ኢየሱስ ክርስቶስን። ሰዎች ብዙ ነገር ሲኖራቸው ትዕቢተኛ ይሆናሉ። ጌታ ኢየሱስ ግን ትዕቢተኛ አልነበረም። ሁሉም ነገር እያለው፣ ብዙ ነገር እያለው አምላክ ሆኖ በምድር ላይ ሲመላለስ ትዕቢተኛ ግን አልነበረም። የሚተብትበት ነገር አልነበረም። ከዚህ ሁሉ በላይ ጌታ ኢየሱስ ክርስቶስን ልዩ የሚያደርገው ነገር ምንድን ነበር ብለን ስናስብ ማንንም አይንቅም ነበረ።
ዛሬ ትንሽ ነገር ሲኖረን በምድራዊ ነገር ካሰብነው ማለት ነው በምድራዊ ነገር ካሰብነው እንደ ጤዛ ማለት ነው። ሰው ዛሬ አለኝ የሚለው ነገር ለነገ ጠዋት እንደሚረግፍ ጤዛ ሊሆን ይችላል። ዛሬ ያለው ነገ የለው። ሰው የሆነ ነገር ሲኖረን ይቅርታ አድርጉልኝ ትዕቢተኛ ነው የምንሆነው። አውቀንም ይሁን ሳናውቅ የሆነ የትዕቢት ነገር ወደ ሰው ውስጥ ይመጣል። የናዝሬቱ ኢየሱስ ግን ብዙ ነገር እያለው ሁሉም ነገር እያለው ትዕቢት ግን ወደ ውስጡ አይመጣም ነበር። አያቸው የጠላትን አወዳደቅ ስንመለከት ከሰማይ የተፈጠፈጠበትን መንገድ ስናስብ ለምን ወደቀ ብለን ስናስብ ትዕቢቱ ነበረ። ትልቅ ስልጣን ነበረው፣ ትልቅ ኃይል ነበረው፣ የመላእክቶች አለቃ ነበረ አይደለም እንዴ? የንጋት ኮከብ ይለዋል እኮ መጽሐፍ ቅዱስ ሲናገር። ግን ትዕቢት ወደ ውስጡ ሲገባ ተከሰከሰ፣ ወደቀ። የናዝሬቱ ኢየሱስ ክርስቶስ ግን ትዕቢተኛ አልነበረም። ምሳሌ 18:3 ላይ ሲናገር እንዲህ ይላል፣ ኃጥእ በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋር። አያችሁ ንቀት የኃጢአተኞች መገለጫ ነው ብሎ ነው መጽሐፍ ቅዱስ የሚናገረው። ኃጥእ በተገለጠ ጊዜ ምን ይመጣል ነው የሚለው? ንቀት አብሮት ተከትሎት ይመጣል ነው የሚለው። ንቀት ምንድነው? የኃጢአተኛ መገለጫ ነው ብሎ ይናገር። ወደፊት ትንሽ እናየዋለን የሚቀጥለው ፔጅ ላይ። ንቀት ተከትሎት ይመጣል፣ ከዛስ ደግሞ ስድብ ይከተለዋል አለ። በመንፈስ የበሰለው ታላቁ ሰው የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ግን ማንንም አይንቅም ነበረ። ንቀት በእርሱ ዘንድ አልነበረም። የሰው ፊት አይቶ የማያደላ ነበረ። ምክንያቱም ምንድነው ዋናው ነገር? ኢየሱስ ክርስቶስ ሰውን የማይንቅበት ምክንያት አንዱና ዋናው ነገር ምንድነው ብለን ስናስብ ኢየሱስ ጻድቅ እንጂ ኃጥእ አልነበረም። ኃጢአተኛ አልነበረም። መጽሐፍ ቅዱስ የሚነግረን ኃጢአተኛ ነው ምንድነው ንቀት ተከትሎት የሚመጣው ብሎ ነው የሚናገረው። ኢየሱስ ክርስቶስ ግን ኃጥእ አልነበረም፣ ጻድቅ ነበረ፣ ቅዱስ ነበረ። ስለዚህ ተከትሎት የሚመጣው ነገር ምንድነው ብለን ማሰብ እንችላለን። ጌታ ኢየሱስ ክርስቶስ ምን አይነት ሰው ነበር? ምን አይነት ሰው በሚለው ነው መናገር የምፈልገው። ሰው ስለነበረ ዝቅ ብሎ ከደካሞች ጋር ከኃጢአተኞች ጋር ይነጋገራል። ማንንም አይንቅም። ታውቃላችሁ? ከደካሞች ጋር ከኃጢአተኞች ጋር ዝቅ ብሎ ይወርዳል፣ አብሮ ይበላል። ታውቃላችሁ? ዛሬ በዚህ ዘመን በዚህ ጊዜ ሰውን ለማናገር ዘሩን ያያል መጀመሪያ። ታውቃላችሁ? ዘር አይቶ ነው የሚያዋራው። ከየትኛው ቋንቋውን አይቶ ነው የሚያወራው፣ ዘሩን አይቶ ነው የሚያወራው። ሰውን በዘር ይንቀዋል፣ በዘር ያዋርደዋል፣ በዘር ይሳደባል። የናዝሬቱ ጌታ ኢየሱስ ክርስቶስ ግን የማንንም ፊት አይቶ የማያደላ ሰው ነበረ። ለምን? ጻድቅ ስለነበረ። እኛ ያደግንበት አስተዳደግ በሀገራችን ህፃናትን ልጆች እንደ ውሻ እያባረርን ነው ያሳደግነው አይደለም እንዴ? ውጣ 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 ውጣ። ይሄ ልጅ ደግሞ መጣ ከቤት ውጣ ውጣ። አዋቂ መጣ፣ አዋቂ ፊት ምን ይሰራል? ይሄ ልጅ አስወጣ፣ ውጣ ውጣ። እኛም ተብለን ነው ያደግነው። እኛም መንገድ ላይ ያገኘኑ ልጅ ስንኮረኩም እንደ ሰውም አንቆጥርም። የናዝሬቱ ኢየሱስ ክርስቶስ ግን ህፃናትን የሚያቅፍና ከህፃናት ጋር የሚውል ሰው ነበር። ህፃናትን የመውደዱ ትልቁ ምልክት ወይንም ደግሞ ከተናገረው አንዱ ትልቅ ነገር ምንድነው? እውነት እውነት እላችኋለሁ ካልተመለሳችሁና እንደነዚህ ህፃናቶች ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡ። ለህፃናት ያለውን ክብርና ደረጃ ማየት እንችላለን። ማንንም አይንቅም። ደቀ መዛሙርቱን ነው የገሰጸው። አትገሰጸ ህፃናት ወደኔ ይመጡ ዘንድ ተው አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና። እግዚአብሔር መንግስት ውስጥ የሚገባው እንደ ህፃናት ያለ ሰው ነው እንጂ ጎልማሳ አይደለም። መንፈሳዊ ዕውቀት ያለው ሰው አይደለም። ነቢያት አይደሉም፣ ሐዋርያት አይደሉም፣ ፓስተሮች አይደሉም። እከሌ የተባሉ ትልቅ መንፈሳዊ ደረጃ ላይ የደረሱ ሰዎች አይደሉም። ጌታ ኢየሱስ የተናገረው ይሄን ለደቀ መዛሙርት ካልተመለስክ ጴጥሮስና ዮሐንስ እንደነዚህ ህፃናቶች ካልሆንክ ወደ መንግስተ ሰማያት አትገባም አይደለም፣ ከቶ አትገባም። ኢየሱስ ክርስቶስ ለህፃናት እንኳን የነበረውን ደረጃ ማየት እንችላለን። ለማለት የፈለኩት ምንድነው? ማንንም አይንቅም ነበረ ጌታ ኢየሱስ። የፍቅር ሰው መሆን ቃል ብቻ አይደለም፣ በተግባር የናዝሬቱ ኢየሱስ ያሳየው ነበረ። ለጌታ ለኢየሱስ ክርስቶስ ሰው ነው።
አያችሁ የናዝሬቱ ኢየሱስ በሰው ፊት አድሎ አያደርግም። ከለር አያይም፣ ዘር አያይም፣ የትውልድ ቦታ አያይም፣ ቋንቋን አያይም። የናዝሬቱ ኢየሱስ ለሱ ሰው ነው። ሰዎች ብዙ ጊዜ ሰዎችን ደረጃ አይደለህም እንላለን። የኔ ኩያ አይደለህም፣ የኔ ደረጃ አይደለህም፣ ዛሬ ካንተ ጋር ስለተቀመጥኩ እኩል ሆነን ይላሉ ሰዎች። ፊደል ስለቆጠሩ፣ ትንሽ ስለተማሩ፣ ወይን ገንዘብ ሀብት ስላላቸው የገዛ ወንድማቸውንና እህታቸውን ይንቃሉ። አያቸው ለጌታ ለኢየሱስ ክርስቶስ ግን ሰው ነበር እንጂ መልክ አይቶ የሚያደላ አምላክ አልነበረም። አድሎን አያደርግም ነበረ። ጌታ ስሙ ይባረክ። ምክንያቱም ምንድን ነበረ? በመንፈስ የበሰለ የፍቅር ሰው ነበር ጌታ ኢየሱስ ክርስቶስ። ትልቅ መንፈሳዊ ብስለት የነበረው ሰው ነበር። ገና በ12 ዓመቱ ቤተ መቅደስ ውስጥ ሲጠይቅና ምንድነው ከነኛ አንቱ ከተባሉ ከነዚህ ከፈሪሳውያንና ምናምኖች ጋር ሲጨቃጨቅ ይሄንን እንዴት ከየት ነው ያገኘው ይሄን ጥበብና ዕውቀት ይሉ ነበር። ዕውቀት ነበረው፣ የበሰለ ሰው ነበረ ጌታ ኢየሱስ። ቅድም የተነሳውበትን በምሳሌ 18:3 ላይ ያለውን ሐሳብ እኔ ኃጥ በመጣ ጊዜ ንቀት ደግሞ ይመጣል። አያችሁ ነውርም ከስድብ ጋር አለ። ይሄንን ነው ያልኩት። ንቀት ሲጀምር የሆነ ከኃጢአት ከጀርባ አለ። ንቀት ከመምጣቱ በፊት መጀመሪያ ከኋላ አንድ የሆነ ነገር አለ። አዘርዋይስ ንቀት ብቻውን አይመጣም ነው የሚለው መጽሐፍ ቅዱስ። ሰው እንዲንቅ የሚያደርግ አንድ ነገር ከጀርባ አለ። ንቀት የአንድ ነገር ውጤት መገለጫ ነው እንጂ በራሱ ምንም አይደለም። ንቀት የሚባል ነገር በራሱ የለም። የሆነ ነገር ተከትሎት ከመጣ በኋላ ነው ንቀት የሚታየውና የሚገለጠው። ቼክ ማድረግ ትችላላችሁ። ንቀን የምናቅ ሰዎች በምን ኬስ ተነስተን ነው ሰውን የምንንቀው? ሰዎች ከምን ተነስተው ነው እኛን የናቁን? ብዙ ጊዜ ተንቄ ያውቃለሁ። በጣም ብዙ ጊዜ የሚንቁበት ምክንያት አላቸው። ሲንቁኝ ለምን እንደናቁኝ ያውቃለሁ። ትክክል ይሁኑም አይሁኑም እዛ ውስጥ መግባት አልፈልግም። አያቸው ኦኬ ንቆ ቢቀርም ጥሩ ነበረ፣ በዛም ቢያበቃ። ከዛስ መሳደብ ይጀምራል። አንዱ አንዱን እየወለደ አንዱ አንዱን እየተከተለ ይሄዳል ነው የሚለው መጽሐፍ ቅዱስ። አያቸው ይንቅና በዛው ንቆ ደግሞ ዝም ቢል ጥሩ ነበረ፣ ግን መሳደብ ይጀምራል። አንድ ነገር አረጋግጬ ልንገራቸው። ስድብ አንዱ ዋነኛው የዚህ ዓለም ገዢ የጨለማው ባህሪ መገለጫ ነው። ይሄንን በደንብ ስሙኝ። ስድብ የዚህ ዓለም ገዢ የጨለማው የአጋንንት አንደኛና ዋነኛ መገለጫ ባህሪው መሳደብ ነው። ጨለማው ይሳደባል። በጣም ሰድቦኝ ያውቃል ብዙ ጊዜ። ለምንድን ነው የሚሳደበው? ለምንድን ነው የሚሳደበው? ትዕቢተኛ ስለሆነ፣ ትዕቢት ስላለው፣ ፍቅር ስለሌለው። አያችሁ ፍቅር የለው፣ ትዕቢተኛ ነው። ስለዚህ ይሳደባል፣ ይንቃል። ፍቅር ያለው ሰው አይሳደብም። በፍቅር የተሞላ ሰው የበሰለ ሰው ስለሆነ አይሳደብም። የስድብን መውጫ ምንጩን መጀመሪያ ማወቅ ያስፈልጋል። ከየት ነው የሚመጣው? በመንፈስ የበሰለው በመንፈስ የተሞላው የፍቅር ሰው የሆነው የናዝሬቱ ጌታ ኢየሱስ ክርስቶስ በታሪክ አንድ ጊዜ ተሳድቦ ያውቅም ነበር። ሰዎችን የሆኑትን ማንነታቸውን ይናገር ነበር። እናንተ የእፉኝት ልጆች ይል ነበር። ስለሆኑ አስተሳሰባቸው እንደዛ ስለነበሩ ከአፉ ግን አንድ ቀን የስድብ ቃል ወጥቶ አያውቅም ነበር። እሱን ግን ይሰድቡት ነበር። እሱን ግን ያዋርዱት ነበር። እኛ ከምንዝርነት የተወለድን አይደለንም ይሉታል። አንተ በምንዝር ነው የተወለድከው ነው። አንተ ዝም ብለህ ነው የተወለድከው ነው። እኛ ግን እንደሱ አይደለም የተወለድነው። ይሰድቡት ነበር። ለምን ታዋርዱኛላችሁ እስኪል ድረስ ያዋርዱት ነበር። እሱ ግን አያዋርድም ነበር። እሱ ግን አይሳደብም ነበር። ለምን? የበሰለ የፍቅር ሰው ስለነበረ ጌታ ኢየሱስ። በፍቅር ውስጥ እኔነት የለም አይደለም። ሰው በፍቅር የተሞላ በመንፈስ የበሰለ ሰው እኔ አይልም። ራሱን ወደፊት አያወጣም።
ራሱን ከሌሎች እንደከበረ እንደተለየ ሰው አድርጎ አይቆጥርም። የእኔነት መንፈስ ራሱ ከየት ነው የመጣው የሚለውንም ወደ ኋላ ተመልሶ ማሰብ ያስፈልጋል። አይደለም እንዴ? በደንብ አድርጎ ማሰብ ያስፈልጋል። በመንፈስ የበሰለ ሰው ግን እኔ አይልም፣ ወንድሜ ከእኔ ይሻላል ብሎ ይቆጥራል። እንደዛ ነው የሚሆነው። በመንፈስ የበሰለው በፍቅር የተሞላው የናዝሬቱ ጌታ ኢየሱስ ክርስቶስ ባህሪው ምንድን ነበረ ብለን ስናስብ ለሚጠሉት ይጸልይ ነበረ። አይደለም እንዴ? መጽሐፍ ቅዱስ ላይ በደንብ አድርገን ማየት እንችላለን። ለሚገድሉት ይጸልይ ነበረ፣ ለሚያሳድዱት ይጸልይ ነበረ። እንዳልኩት ነው፣ እርሱ የሚወደው የሚወዱትን አይደለም። የናዝሬቱ ኢየሱስ ክርስቶስ የወደዱትን አይደለም እየተከተለ ይወዳቸው የነበረው፣ ጠላቶች ለሆኑት፣ እጁን በችንካር ለቸነከሩት፣ እግሩን በችንካር ለቸነከሩት፣ ጎኑን በጦር ለሚወጉት፣ የሾህ አክሊል ጭንቅላቱ ላይ ለደፉበት፣ ሆምጣጤ አፉ ላይ ላቀረቡለት ሰዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ ይጸልይ ነበረ። የመጣበትን ዓላማ በደንብ አድርጎ ያውቅ ነበረ። ለምንድን ነው? በመንፈስ የበሰለ የፍቅር ሰው ስለነበረ አይደለም። ጥላቻ የሚባል ጌታ ኢየሱስ ክርስቶስ ውስጥ አልነበረም። ጥላቻ የሚባል ኢየሱስ ክርስቶስ ውስጥ አልነበረም። በመንፈስ የበሰለ ሰው፣ መንፈሳዊ ብስለት ያለው ሰው፣ በቀጥታ ልናገር ሁላችንንም ቻሌንጅ የሚያደርግ ነገር ነው ብያለሁ ስጀምር። እመኑም አትመኑም መጥላት አይችልም፣ መጥላትም አያውቅም። በመንፈስ የበሰለ ሰው ብዙ ጊዜ አማኞች፣ ይቅርታ አድርጉልኝ፣ ሁላችንንም ቻሌንጅ ለማድረግ እፈልጋለሁ። ምናልባት አንዳንድ ጊዜ ብንሞከር ብንፈተሽ ሚዛን ላይ ብንወጣ የሆነ ባለፈው እንዳልኳቸው የሆነ ስክሪን ኖሮ በዛ ውስጥ ብናልፍ ከኛ የተሻለ ዓለማውያኖቹ የተሻለ ፍቅር ሊኖራቸው ይችላል። በደንብ አድርጎ ሊኖራቸው ይችላል። አያችሁ፣ እኛ አማኞች ነን፣ እኛ ክርስቲያኖች ነን፣ እኛ በክርስቶስ ያለንን፣ እኛ አገልጋዮች ነን። ያንን እንደ መጠቀሚያ አድርገን እንወስደዋለን። ነን በሚለው ማለት ነው። ማን ነው የሚፈትሸን ነው? እንዴት ነው የምንፈተሸው ነው ትልቁ ጥያቄ። እዛ ላይ ነው ያለው። አንዱ አንዱን ሊያሞኝ ይችላል፣ አንዱ አንዱን ሊያታልል ይችላል፣ አንዱ አንዱን ሊሸውድ ይችላል። የሰራዊት ጌታ እግዚአብሔርን ግን ማንም መሸወድና ማታለል አይችልም። ማንም አይችልም። ለምንድን ነው በአማኙ በክርስቲያኑ መካከል እውነተኛና ትክክለኛ ፍቅር የሌለው ብለን ስናስብ አንዱ መጀመሪያው ዋና የሆነው ነጥብ ምንድነው? መንፈሳዊ ብስለት ስለሌለን ነው። መንፈሳዊ የመሆን ሚስጥር ስላልገባን ነው። አይደለም እንዴ? አዲስ ሰው የመሆን የመዳን ሚስጥር ስላልገባን ነው። ምክንያቱም ያ የገባው ሰው አዲስ ማንም በክርስቶስ ሲሆን አዲስ ፍጥረት ነው አይልም እንዴ መጽሐፍ ቅዱስ? አይልም? አይደለንም እንዴ? አይልም ወይ መጽሐፍ ቅዱስ? ያመነ ሰው አው ይበል ናችሁ ነው አይደለም የሚለው? አዎ። አሮጌው ምን ሆኗል? አሮጌው አልፏል። አሮጌው ሄዷል። አዲስ ፍጥረት ከሆንን አይደለም አዲሱን ሰው ልበሱት ካለ አዲሱን ሰው ከለበስን አዲስ አስተሳሰብ ያስፈልጋል። አዲስ አመለካከት ያስፈልጋል። አዲስ አመለካከት ያስፈልጋል። የአዲስ አመለካከትና ምንድነው አስተሳሰብ የሚመጣው መንፈሳዊ ብስለት ካለ ብቻ ነው። መንፈሳዊ ብስለት ከየት ይመጣል? ይሄንን ከመረዳት ነው። አዲስ ሰው የመሆንን ሚስጥር ከመረዳት ነው። በመንፈስ የበሰለ ሰው የክርስቶስ ዋና ማሰሪያ የሆነው ገመድ ፍቅር ምን እንደሆነ ይገባዋል። አይደለም? የክርስቶስ ሰውን ሁሉ ቤተክርስቲያንን ያሰረው በጸጋ ስጦታ አይደለም። አይደለም? በጸጋ ስጦታዎች አይደለም፣ በአገልግሎት አይደለም፣ በዝማሬ አይደለም፣ በስብከት አይደለም፣ በፍቅር ሰውን የሚያስረው የናዝሬቱ ኢየሱስ በፍቅር ነው። ምን ማለት ነው? በፍቅር ሰንሰለት አሰርኩሽ ነው የሚለው። በፍቅር ገመድ ማን ነው ይህን ቃል የሚያስታውስ? በፍቅር ገመድ ነው የሚለው አይደለም እንዴ? ለምንድን ነው በፍቅር ገመድ የሚለው? ከፈለክ በጥሰህ መሄድ ትችላለህ። አጋንንት ሰውን በሰንሰለት ነው የሚያስረው። ራሱ እንኳን ፈቶ እንዳይሄድ መበጠስ እንዳይችል አንድ ከሱ የበለጠ ኃይል መጥቶ ነው ሰንሰለቱን መስበር ያለበት። እሱም የናዝሬቱ ኢየሱስ ጌታ እግዚአብሔር ግን ሰውን በገመድ ነው የሚያስረው። ከፈለክ
ጥሰሃት መሄድ ትችላለህ። ማንንም አያስገድድም። ጌታ እግዚአብሔር ሰውን የሚያስረው በፍቅር ነው። ጌታ ኢየሱስ በፍቅር የተሞላ ሰው ነበረ። የበሰለ መንፈሳዊ ሰው ነበረ። የናዝሬቱ ኢየሱስ ትሁት፣ የዋህ፣ ደግ፣ ቸር የነበረ ሰው ነበረ። ስጀምር የተነሳውበት ሐሳብ ምንድነው? አንድ መንፈሳዊ ሰው በመንፈስ የበሰለ ሰው ራስ ወደሚሆነው ወደ ክርስቶስ ኢየሱስ ወደ እርሱ ሙላት ያድጋል የሚል ሐሳብ ነው የጀመርኩት። ስለዚህ ኢየሱስ ክርስቶስ ምን አይነት ሰው ነበር? ምንድነው ያለው? ወዴት ነው የምናድገው? ምንድነው ከሱ የምንማረው የሚለውን ነገር ነው እንድናይ የምፈልገው። ስለዚህ ኢየሱስ ክርስቶስ ትሁት ነበር፣ እሱ ደግ ነበር፣ እሱ ቸር ነበረ። በመንፈስ የበሰለ ከጌታችን ከኢየሱስ ክርስቶስ የተማረ ሰው ምን አይነት ሰው ይሆናል ብለን ስናስብ ብልህ ሰው ነው የሚሆነው። ጌታ ኢየሱስ ክርስቶስ ሞኝ አልነበረም። ሊያሞኙት ብዙ ጊዜ ሞክረዋል። ሳንቲም ይዘው መጥተው ምናምን እያቃጨሉ ለቄሳር ግብር እንክፈል ምናምን። ሞኝ አልነበረም፣ ብልህ ነበረ። በመንፈስ የበሰለ ሰው ብልህ ወደሆነው ወደ ናዝሬቱ ወደ ጌታ ወደ ኢየሱስ ክርስቶስ ራስ ወደሚሆነው የሚያድግ እሱ ነው። እንዳልኩት የናዝሬቱ ኢየሱስ ትሁት ነበር። ትህትናው በምን ተገለጠ? እንደሚታረድ በግ ተነድቶ ለመታረድ ሲሄድ ትሁት ነበረ። አልተከላከለም ነበረ። በትህትና ልክ ለመታረድ እንደሚሄድ በግ ይሄድ ነበረ። በትንሽ የውርንጭላ አህያ ላይ ተቀምጦ ሲመጣ ንጉሥ ሆኖ ጌታ ሆኖ አምላክ ሆኖ ራሱ እግዚአብሔር ሆኖ ትሁት ነበረ። እቺ ውርንጭላ ለኔ አትገባም አላለም ነበረ። ዛሬ ትንሽ ነገር እግዚአብሔር ከሰጠን አይደለም እንዴ የተሻለ ነገር እንፈልጋለን፣ የተሻለ ደረጃ እንፈልጋለን፣ የተሻለ ሆቴል ውስጥ ማረፍ እንፈልጋለን። ለአገልግሎት ከተጠራን አጃቢዎች ያስፈልጉናል፣ ጥሩ መኪና ያስፈልጋል፣ ጥሩ ምግብ ያስፈልጋል። ኢየሱስ ግን እንደዛ አልነበረም፣ ትሁት ነበር። የናዝሬቱ ኢየሱስ የደቀ መዛሙርቶቹን አይደለም የሚክደውን ጥሎት የሚሄደውን አሳልፎ የሚሰጠውን የሚገድለውን ሰው እግር ወርዶ ለማጠብ ትሁት ነበረ። ዛሬ እኛ በትህትና እንኳን ሰውን ለማናገር ተውት እግር ወርዶ ማጠብ በትህትና እንኳን ለመናገር ይከብደናል፣ ያንቀናል ጉሮሮአችንን። ንግግር ላይ ቃላት ላይ እንኳን ሐሳብ ላይ እንኳን አያችሁ በትህትና ለመናገር አንዳንድ ጊዜ ኃይል ያጥረናል፣ ኃይል ያንሰናል። የናዝሬቱ ኢየሱስ ክርስቶስ ግን እንደሱ አልነበረም። ወርዶ የገዳዩን እግር ያጥብ ነበረ። እኩል አጥቦ በፎጣ ያደርቅ ነበረ። የይሁዳን እግር፣ የሚክደውን የጴጥሮስን እግር፣ ጥሎት ከመካከል የሚሄደውን የነ ቶማስን እግር ያጥብ ነበረ። በመንፈስ የበሰለ ሰው መለያው ይሄ ነው። ጌታውን ይመስላል። አይን ለአይን ጥርስ ለጥርስ አይልም። ብዙ ጊዜ የበቀል ነገር ወደ ውስጣችን ከመጣ በጣም እንጠንቀቅ። አይን ለአይን ጥርስ ለጥርስ ከምን የመጣ ነው? በመንፈስ ካለመብሰል፣ በመንፈስ ልጅ ከመሆን የተነሳ ነው። አያቸው መጽሐፍ ቅዱስ ሲናገር እኮ ጌታ ኢየሱስ ክርስቶስ እኮ ሲመጣ የሚያፍርባቸው ሰዎች አሉ ይላል። አይገርምም እንዴ? የሚያፍርባቸው ሰዎች አሉ። የሚያፍርብን ሰዎች አያድርገን ጌታ እግዚአብሔር። ዛሬ ቀን አንድ ብሎ ሲጀምር እግዚአብሔር ምሕረት ያድርግልን፣ ማስተዋልን ይስጠን። የሚያፍርብን ሰው እንዳያደርገን። የሰው ማንነቱ እድገቱ ከሶስት ነገር ነው የሚቀረጸው አይደለም እንዴ? መንፈሳዊ እድገቱ ማለት ነው። አንድ ራስ ወደሚሆነው ወደ ክርስቶስ ያድጋል፣ ወይንም እንደ ሰው ያድጋል፣ ወይንም ደግሞ የጠላትን ባህሪ እየወሰደ እንደ ጠላት ማደግ ይችላል። ሶስት ነገሮች ነው። ከባድ ነገር ሊሆን ይችላል የምናገረው። የሚቀጥለውን ፔጅ ላይ እናየዋለን። ይሄንን ወይን ኢቭል እየሆነ ነው የሚያድገው፣ ክርስቶስን ወደ መምሰል ራስ ወደሚሆን ወደዛ ያድጋል፣ ወይንም ደግሞ ሰውን ወደ መምሰል ነው የሚያድገው። ወደ ሶስት ነገር ነው ሰው የሚያድገው። ክርስቲያኑ አማኙን ነው የምላቸው። የናዝሬቱ ኢየሱስ ቸር ነበር ብያለሁ።
ቸር ነበረ። ለመፈወስ ቸር ነበር። ጌታ ኢየሱስ ደግ ነበር። ያለውን የተቀበለውን የተሰጠውን ነገር ለመስጠት አይሰስትም ነበር። የናዝሬቱ ኢየሱስ ሁሉን ያለውን ነገር ሁሉ ያለ ስስት ያካፍል ነበር። ቃል ሲናገር ቃል ሲያስተምር ከሰማይ እንደወረደ ከአብ እንደሰማ እንደዛው አንድ ሳይሰስት ያስተምር ነበር። 2 ሰው 4 ሰው መሆኑን አይተው ጉባኤውን አይተው ቃል የሚቀይሩ ሰዎች አገልጋዮች አሉ። ራሳቸውን ባፋቸው ሲናገሩ ሰምቻለሁ። ኢየሱስ ክርስቶስ ጌታ ነው። በማንም ፊት አድሎ አያደርግም። 2 ነው 3 ነው 10 ሰው 20 ሰው ብሎ እንደዛ ሚዛን የሚመዝን አምላክ አይደለም። ያለውን ነገር ያካፍል ነበር፣ ሼር ያደርግ ነበር። ስስታም አልነበረም። ጸጋ ሰጥቶን ከሆነ ጸጋችንን አንሰስት። እግዚአብሔር በሰጠን ነገር እናገልግል፣ አንደብቀው፣ አንሰስተው። ፍቅር የብስለት ምልክት ነው። ታውቃላችሁ? ፍቅር የብስለት ምልክት ነው። ብስለት ደግሞ በፍቅር ውስጥ ይገለጣል። እነዚህ ሁለቱ አብረው ተያይዘው የሚሄዱ ነገሮች ናቸው። በመንፈስ የበሰለ ሰው በጎ አድራጎት ድርጅት አይደለም። ዝም ብሎ እንደው በመንፈስ በስያለው ብሎ ዝም ብሎ የሚበትን አይደለም። በፍቅር የተሞላ በማስተዋል የሚያደርግና የሚሰራ በጣም የበሰለ ሰው ነው። በማስተዋል የሚያደርግ ሰው ነው በመንፈስ የበሰለ ሰው እንጂ በጎ አድራጎት ድርጅት አይደለም። ዝም ብሎ የሚበትን የሚዘራ አይደለም። መንፈሳዊ ብስለቱ በተግባር ይገለጣል፣ ይታያል፣ በእውቀት ይገለጣል። በመንፈስ የበሰለ ሰው በፍቅር የተሞላ ሰው ነው ብያለሁ። መመዘኛው መለኪያው ፍቅሩ ነው ብያለሁ። እሱን ነው ያልኩት። ከዚያ የተነሳ በመንፈስ የበሰለ ሰው ክፉን ማድረግ መቻል አይደለም፣ ቀድሞም አያስብም ክፋትን ማድረግ። ሮሜ 13:10 ላይ ሲናገር ምን ይላል? ፍቅር ለባልንጀራው ክፉን አያደርግም ይላል። አያችሁ? ፍቅር በባልንጀራው ላይ ምን አያደርግም? ክፉን አያደርግም፣ ክፋትን አይሰራም። በባልንጀራው ላይ ክፋትን የሚያደርግ ሰው ፍቅር የሌለው ሰው ነው። ፍቅር የሌለው ደግሞ ዲያብሎስ ነው። እውነቱን እየሰማን ነው የምንሄደው። እግዚአብሔር አምላክ ስሙ ይባረክ። እውነት አርነት ያወጣናል። አያችሁ? ሁላችሁንም እዚህ ንቅ አድርጌ እየሳምኩ እወዳችኋለሁ ልል እችላለሁ በግብዝነት። የሰራዊት ጌታ እግዚአብሔር ግን መመዘኛ ሚዛን አለው፣ ወንፊት አለው፣ ማበጠሪያ ሰንፌድ አለው፣ የሚያበጥርበት የፍቅር ማበጠሪያ አለው፣ የሚለይበት የሚያንጓልልበት። ፍቅር በባልንጀራው ላይ ክፋትን አያደርግም። ባልንጀራው ላይ ክፋትን የሚያደርግ ፍቅር የሌለው ነው። ፍቅር የሌለው ዲያብሎስ ነው። እግዚአብሔር አምላክ ይገስጸው፣ የእስራኤል አምላክ ይውጋው። በመንፈስ የበሰለ ሰው እንደዚህ አይደለም። ፍቅር ከመንፈሳዊ ብስለት በኋላ የሚገለጥ የህይወት ፍሬ ነው አይደለም? ከመንፈሳዊ ብስለት በኋላ የሚገለጥ የመንፈስ ፍሬ ነው። የመንፈሳዊ ምንድነው? ከዚህም በፊት ብየዋለሁ። የህይወትን ፍሬ የሚቀድመው መንፈሳዊ ብስለት ነው። መንፈሳዊ ብስለት ሳይኖር የመንፈስ ፍሬ ሊኖር አይችልም። ለዚህ ነው ብዙ ሰዎች ሃይማኖተኞች ሆነን የቀረነው። ሃይማኖት ነው ያለን። ስለ መንፈስ ፍሬ እግዚአብሔር ካለ ወደፊት እና ይሆናል። አንደኛ ቆሮንቶስ ምዕራፍ 13 ላይ ሙሉን የሚናገረው ይሄንን ነው። እናውቃለን ያለ ፍቅር የተለያዩ እምነታዊ ነገሮች ቢኖሩን ግን ፍቅር ከሌለን ከንቱ ነው፣ ምንም አይጠቅምም እያለ ነበር የሚናገረው። የቆሮንቶስ ቤተክርስቲያን ምሳሌ አድርጎ ሲናገር ማለት ነው። የጸጋ ስጦታዎችና የመንፈስ ብስለት የሚነጻጸሩ ነገሮች አይደሉም። ቀድሞም ሊወዳደሩ የሚችሉ ነገሮች አይደሉም። የቆሮንቶስ አማኞች የተወቀሱት በዚህ ነው። የመንፈሳዊ ስጦታ አላቸው፣ መንፈሳዊ ብስለት የላቸውም። ስለዚህ ምንድነው ገለበጠና ዜሮ አድርጓቸው ቁጭ አለ። በመንፈስ የበሰለ እውነተኛ አማኝ ፍቅር በከንቱ የማይመካ የማይታበይ የማይገባውን የማያደርግ የራሱን የማይፈልግ የማይበሳጭ በደልን የማይቆጥር በእውነት ደስ የሚለው ከአመጽ ጋር የማይተባበር የሚታገስ የሚያምን ተስፋ የሚያደርግ ምንድነው የሚጸና ነው። እንግዲህ ቆሮንቶስ ሰዎች ብዙ የጸጋ ስጦታ አላቸው። ይሄ ሁሉ ነገር ግን ጎድሏቸው ነበር።
አይደለም እንዴ? ይሄ ሁሉ ነገር ጎሏቸው ነበር። አሁን ቶይሰን ፓይን ነው ገልብጠን ማየት አለብን ይሄንን ነገር። ለምሳሌ በደልን የማይቆጥር ነው በፍቅር የተሞላ ሰው ፍቅር ያለው ሰው ይላል። አሁን እንግዲህ ይሄንን ባለፈው ብያቸዋለሁ። ወረቀትና እስክሪብቶ ይዘን በደልን ቆጥራለሁ አልቆጥርም ቲክ በእውነት ደስ ይለዋል ይላል። በእውነት ደስ ይለኛል አይለኝም ራይት ወይን ኤክስ። ከአመጽ ጋር ይተባበራል እተባበራለሁ አልተባበርም ኤክስ ራይት። ሁሉን ይታገሳል ታጋሽ ነኝ አይደለሁም ኤክስ። ሁሉን ያምናል አምናለሁ አላምንም ኤክስ ወይንም ራይት። ሁሉን ተስፋ ያደርጋል አደርጋለሁ አላደርግም ኤክስ ወይን ራይት። ስንት ነው ለራሳችን የምንሰጠው ነጥብ? መቼም ራሱን የሚዋሽ ሰው አለ ብዬ አላስብም። ቆሮንቶስ ሰዎች ያ ሁሉ የጸጋ ስጦታ እያላቸው ይሄ ሁሉ ነገር ግን የላቸውም ነበር። አይታገሱም ነበር፣ ፍቅር የላቸውም ነበር፣ ታጋሾች አልነበሩም፣ በእውነት ደስ አይላቸውም። አይደለም ምንድነው በሰውና በመላእክት ልሳን ይጸልያሉ። ሰውነታቸውን ከእምነት የተነሳ በእሳት እስከ መቃጠል ድረስ አሳልፈው ይሰጣሉ። ተራራን ለሚያፈርስ እምነት አላቸው። ፍቅር ግን ጎሏቸዋል። ፍቅር ግን የለም። ከምን መጣ? መንፈሳዊ ብስለት የለም። እንዴት ነው የቆሮንቶስ ሰዎች መንፈሳዊ ብስለት የሌላቸው? ሲባሉ ነው የሚውሉት፣ ሲነታረኩ ነው የሚውሉት። አንዱ የአጵሎስ ነኝ ይላል፣ ሌላው የጳውሎስ ነኝ ይላል፣ ሌላው የኬፋ ነኝ ይላል። እነሱ ምንድነው ጊዜ የሚያጠፉት እዛ ላይ ነው። ስለዚህ አንድ ቀን መጣውና መንፈሳዊ ነገር ልሰጣችሁ በመክር ከዚህም በፊት ብያለሁ፣ ገና ልጆች ናችሁ፣ አልበሰላችሁም። አሁንም ገና የደህንነት ትምህርት የደቀ መዛሙርትነት ትምህርት ነው የሚያስፈልጋቸው። ጸጋማ አለ። ስለ እምነት እኔ እቃጠላለሁ፣ ሊቃጠልም ይችላል። ሳይበስል በሳት ተቃጥሎ ይሞታል። ሳይበስል ተራራ እያፈረሰ ሳይበስል በዛው ይሄዳል። በመንፈስ የበሰለ ሰው አሁን እዚህ ቆሮንቶስ ውስጥ ያለውን ነገር ቁጭ አድርጎ መለየት ይችላል። አለኝ የለኝም፣ ነኝ አይደለሁም እያለ ማለት ነው። ነኝ አይደለሁም እያለ ጌታ ኢየሱስ ክርስቶስ በዮሐንስ ምዕራፍ 15 ላይ የመጨረሻ ትእዛዝ ብሎ ለደቀ መዛሙርቱ የሰጠው ነገር ምንድነው ብለን ስናስብ አንድ ትእዛዝ ነው። እርስ በርሳችሁ ተዋደዱ። ደቀ መዛሙርቱ መካከል እውነተኛና ትክክለኛ ፍቅር ነበረ አልነበረም? እንደው ደፈር ያለ ሶስት ንገሩኝ፣ ግድ የለም ኃጢአት አይሁን ከሆነ በእኔ ላይ ይሁን። በደቀ መዛሙርቱ መካከል እውነተኛ ፍቅር ነበር አልነበረም? አልነበረም። ይቅርታ አድርጉልኝ፣ አልነበረም። ቢሆንማ ኖሮ ጌታ ኢየሱስ ክርስቶስ ያንን ባላለ ነበረ። ሌሎች ሰዎች በዓለም ያሉ ሰዎች እናንተ የሚያውቀው በፍቅር መሆን አለበት። ለምንድነው መጨረሻው ላይ ሊሄድ ሲል አበክሮ አጠንክሮ ስለ ፍቅር የተናገረው? ባለፈው ለመናገር እኮ ሞክሬያለሁ አይደለም እንዴ? ከመካከላችን የሚበልጥ ማን ነው? ከፍታን የሚፈልጉ ሰዎች ነበሩ ብያለሁ። ይፎካከሩ ነበረ ይወዳደሩ ነበር እርስ በርስ። ከመካከል ተነስተው ነው አይደለም እንዴ? እኔና ወንድማማቾች እንዳው አንተ ስትመጣ በቀኝና በግራ ብታስቀምጠን ለምንድነው እንደዛ ያለው? ከሁሉ ታላቅ ለመሆን የሚፈልግ የሁሉ ታናሽ ይሁን ያለው ከፍታን የሚፈልጉ እኮ ስላሉ ነው። ለምን ሌሎች እንደው ቢቀመጡ አላሉም? ለምን ሌሎችን ወደፊት ገፍተው አላወጡም ነበረ? ዮሐንስና ያዕቆብ እናታቸውን ይዘው መጥተው አማለች አልነበረም? በቀደም ዮሐንስ ወንጌል 21 ነበር የምናጠናው እዚህ ዓርብ ዕለት አይደለም እንዴ? ለምንድነው ከወንድሞቹ መካከል ተነጥሎ የሆኑ ግሩፕ ይዞ ጴጥሮስ አሳው ለማጥመድ የሄደው? የፍቅር ነገር ነው። ከወንድሞቹ ጋር አብሮ ሰብሰብ ብሎ መሆን አልነበረበትም? 3 ሰው 4 ሰው ግሩፕ ፈጥሮ ሄደው አልነበረም? ስለዚህ ነው አበክሮ ሌላ ትእዛዝ አልሰጠዋችሁም። ሌላ ትእዛዝ ነው የሰጠዋችሁ ትእዛዝ የለም፣ አንድ ትእዛዝ ነው፣ እርስ በርሳችሁ ትዋደዱ ዘንድ ይሄ መጨረሻ ትእዛዝ ነው ብሎ ጌታ ኢየሱስ ክርስቶስ አጠንክሮ ተናግሮ የነበረው። በፍቅራችሁ ነው መታወቅ ያለባቸው። ቢሆንማ ኖሮ ፍቅር ቢኖራቸው ኖሮማ ይሄንን ባላለ ነበር። ገላትያ 5 ላይ እንደዚህ ይላል፣ የመንፈስ ቅዱስ ፍሬ ተብለው ከተዘረዘሩት የተለያዩ ፍሬዎች መካከል አንዱ ፍቅር ነው። ዋናውና ትልቁ የመንፈስ ፍሬዎችን ሰብስበው የሚያስረው አንዱ ምንድነው? ፍቅር ነው። ሲዘረዝር ምን ይላል? የመንፈስ ፍሬ ግን ፍቅር፣ ሰላም፣ ደስታ እያለ እንደዛ ይቀጥላል። ፍቅር የመንፈስ ፍሬዎች ማሰሪያ ነው። ሁሉ በዚህ በፍቅር ውስጥ ይጠቃለላሉ። የመንፈስ ፍሬዎችን በሙሉ አጠቃሎ የሚያስረው አንድ ቃል ነው፣ ፍቅር የሚባለው ነው። ያለ ፍቅር ሌላው ነገር ሁሉ ቢኖር ምንም ዋጋ የለውም። አማኝ ሆኖ የመንፈስ ፍሬ የማይታይበት ከሆነ ከፍ ብሎ ከላይ ምዕራፍ
5:18 እስከ 21 ድረስ የተዘረዘሩት የሥጋ ስራዎች ሊታዩበት ይችላሉ። ከሁለት አንድ ነው የሚሆነው። የመንፈስ ፍሬ የማይታይበት ሰው የሥጋ ፍሬዎች ነው የሚገለጡበት ወይንም የሥጋ ስራዎች ነው የሚታዩበት። እንዲሁ ምንድነው መሐከል ላይ መሆን የሚባል ነገር የለም። ኒውትራል ነኝ የሚባል ነገር የለም። ከሁለት አንድ ነው የሚሆነው። ወይ የመንፈስ ፍሬ ይገለጥብናል ወይ የሥጋ ፍሬ ይገለጥብናል። የሥጋ ፍሬም ከተገለጥብን በጣም ጥሩ ነው። አትሊስት መስመራችን ይታወቃል የት ላይ እንዳለን። ካልሆነስ የመንፈስ ፍሬ ይታይብናል። እሱም ደግሞ የት ላይ እንዳለን ማን መሆናችን ምን መሆናችን መለያችን ይሆናል። የሚያስፈራው ነገር ግን አንድ ነገር አለ። ስለ ፍሬ ሲናገር የመንፈስ ፍሬ ሳይሆን የሥጋ ፍሬዎች የሚታዩ ከሆነ ቃሉ እንደሚናገር አስቀድሜ እንደተናገርኩ ይህንን የሚያደርጉ የእግዚአብሔር መንግስት ከቶ አይወርሱም ብሎ ይናገራል። አያችሁ፣ ሁለት አይነት ፍሬዎች ናቸው ያሉት። የሥጋ ስራዎች የሚለው በሌላ ላይ ከሌላ ሐሳብ አጠናክሬዋለሁ። እዛኛው ትምህርት ላይ የሥጋ ፍሬዎች ናቸው፣ ሥጋ የሚያፈራው ፍሬዎች ናቸው የሥጋ ስራዎች ተብለው የተጠቀሱት። ስለዚህ ምንድነው የሚለው? አስቀድሜ እንደተናገርኩ እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም ብሎ ነው የሚናገረው። አያችሁ፣ በመንፈስ ያልበሰለ ሰው፣ መንፈሳዊ ፍሬ የማያፈራ ሰው፣ የሥጋን ፍሬ የሚያፈራ ሰው መጽሐፍ ቅዱስ የሚናገረው የእግዚአብሔር መንግስት ከቶ አይወርስም ብሎ ነው የሚናገረው። ይሄ መልእክት የተጻፈው ለገላትያ ለዳኑ ለምንድነው? ለዳኑ አማኞችና ክርስቲያኖች ነው። ለዳነ ክርስቲያንና አማኝ የተጻፈ ደብዳቤ ነው። መመካታችን የት ላይ ነው? በምንድነው የምንመካው? ድነናል። አንድ ሰው እንዳለው ድነናል፣ በቃ ድነናል። በጸጋው ነው ድነናል። አንዴ ከዳንክ ድነሃል። ይሄ ቲዮሪ አይሰራም። በእግዚአብሔር ቃል ሲመዘን ዜሮ ነው። ቲዮሪው አይሰራም። ድነሃል፣ ድነ ቀርተሃል ምናምን ጸጋው ነው ምናምን አይሰራም። የሚሰራው እውነተኛ የሆነው የሰራዊት ጌታ እግዚአብሔር ቃል ነው። ምንድነው? የመንፈስ ፍሬ ይታይባቸው። እዛኛው ትምህርት ላይ እናየዋለን። ዮሐንስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ አጠንክሮ የተናገረው ነገር ይሄንን ነው። በእኔ ላይ ያለ ፍሬ የሚያፈራ ከሆነ አንድ ፍሬም ቢያፈራ ጥሩ ነው። አሁን እዛኛው ያለውን ሐሳብ እንዳላመጣው በጣም ጥሩ ነው፣ ችግር የለም። አንድ ፍሬ የሚያፈራ ሰው ሌላ ኮተት ካለበት አብዝቶ እንዲያፈራና ምንድነው እንዲያበዛ ያለውን ኮተት መንፈስ ቅዱስ መጥቶ ከላዩ ላይ ይቆርጣል አለ። ካልሆነስ ተቆርጦ ይወድቃል። የሆነ 10 ሰው መስክረን ወደ እግዚአብሔር መንግስት ስለማምጣት አይደለም የሚናገረው ስለ ህይወት ፍሬ ነው። 30 40 50 ዓመት 10 15 ዓመት ምናልባት አገልግሎትም ላይ ያለን ፍሬያችንን ቁጭ ብለን እንቁጠር። እኔ ጌታ ምስክሬ ነው። ለምን እንደምላላቅም ሆምወርክ ነው የምሰጣችሁ። እስቲ ቁጭ እንበልና መጽሐፍ ቅዱስን ከፍተን የመንፈስ ፍሬ ከተባሉት ስንቱን ነው የማፈራው፣ ስንቱን ነው የማላፈራው፣ ስንት የሥጋ ፍሬ ይገለጥብኛል፣ ስንት የመንፈስ ፍሬ ነው የሚገለጥብኝ ብለን እሱን እስቲ ራሳችንን እንሞክር። እያገለገልክ እየዘመርክ እንዴ በጸጋ እያገለገልክ አጋንንት እያስወጣ ተራራን የሚያፈርስ እምነት እያለህ ከቶ ወደ መንግስተ ሰማያት ልትገባ አትችልም። አዎ ነው፣ ይሄ ነው ቃሉ ነው ይሄን የሚናገረው። ማቴዎስ 7 መጨረሻ ላይ ሄደን ማየት እንችላለን። የመንፈስ ፍሬ የሚታይበት ሰው ምን አይነት ሰው ነው? በመንፈስ የበሰለ ህይወት ውስጥ ነው። አገልጋይ ውስጥ ሁሉ የመንፈስ ፍሬ አይታይም። አገልጋይ ሁሉ በመንፈስ የበሰለ ሰው አይደለም። ምናልባት እዚህ ሁላችንም የምናገለግል ሰዎች ልንሆን እንችላለን በአንድም በሌላም መንገድ። አገልጋይ ሁሉ በመንፈስ የበሰለ ሰው ነው ወይ? አይደለም። የማይሆንበት ምክንያት ምንድነው? የመንፈስ ፍሬ የማይታይበት ከሆነ። ባለፈው ሳምንት ብያችሁ የለ እንዴ? ጌታ ኢየሱስ ክርስቶስ እኮ ፊቱ ላይ አክ ብለው ተፍተውበታል። በጥፊ እኮ መተውታል። አይኑን እኮ ሸፍነው ያንን የሚያክል ንጉስና ጌታ እኮ በቃ እጃቸው ላይ ሲወርቅ እንደማይሆን ነው ያደረጉት። በመንፈስ የበሰለ ሰው ነበረ። ክፋትን በክፋት አልመለሰም ነበረ፣ አልተከራከረም ነበረ። በያቸው የለም እንዴ? አንድ ሰው ፊት ላይ ሄዶ ይጥፋበት እና ሄዶ በጥፊ ይበለው። በመንፈስ የበሰለ ሰው ብልህ ሰው ነው፣ አስተዋይ ነው እንጂ ሞኝ አይደለም። ኢየሱስ ክርስቶስ ሞኝ አይደለም ብያቸዋለሁ። የፍቅር ሰው ነው። ኤፌሶን 4:15 ላይ ሲናገር ምን ይላል? እውነትን በፍቅር እንያዝ፣ በነገር ሁሉ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። ነገር ሁሉ በፍቅር እንያዝ ነው የሚለው። አንዳንድ ጊዜ የፍቅር ሰው መሆን ማለት ሰው የሚያስበው እንስሳ መሆን አድርጎ ነው የሚያስበው። ስለዚህ ማንም መቶ በካልቾ እንዲል፣ ማንም አውጥቶ ጫማውን እንዲወረውርብ፣ ካልሲውን እንዲወረውርብ እንደዛ ማለት አይደለም። መንፈሳዊ ሰው መሆን ማለት በመንፈስ መብሰል ማለት
የፍቅር ሰው መሆን ማለት እንደዛ አይደለም። የማንም ጫማ መወርወሪያውን ማለት አይደለም። ብልሁን ማስተዋል ይኑር፣ በማስተዋልና በጥበብ በእውቀት። አንዳንድ ሰው ፍቅሩን ሲገልጥ የማይሆን ሰው ነው የሚሆነው። በዛ ጌታ ቆሞ የሚያጨበጭብለት ይመስለዋል። አይ ምንም ነገር ምንም ቫልዩ የለውም፣ እሱ ምንም ቫልዩ የለውም። በማስተዋል በጥበብ በእውቀት በመረዳት አድርግ፣ ፍቅርን እንደዛ ግለጥ። እንደ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ኃይለኛ ሰው ነበረ። ትሁት ሆኖ ቸር ሆኖ ደግ ሆኖ ብልህ ሆኖ የበሰለ ሰው ሆኖ በተግባር ሲመጣ ሲናገር ግን እውነቷን ይናገር ነበረ። እንዳልኳችሁ የእፉኝት ልጆች እናንተ ያባታችሁ የዲያብሎስ ልጆች ናቸው። አስቀድሞ እሱ ነፍሰ ገዳይ ነበረ። ያ መንፈስ እናንተ ውስጥ አለ። ዛሬም እናንተ እኔን ልትገሉኝ ትፈልጋላችሁ። እናንተም ብሎ የአብርሃም ልጆች ብትሆኑ አብርሃም ያደረገውን ታደርጉ ነበረ። አጋንንት አለብህ ብለውት ነው የተለያዩት። እነሱም ሰድበውት ነው የተለያዩት። እሱ እውነቱን ነው የተናገረው፣ እነሱ ግን ሰድበውት ነው የተለያዩት። ኢየሱስ እውነቱን ይናገር ነበረ። አያችሁ፣ በመንፈስ የበሰለ ሰው እውነት የሆነውን ነገር መርምሮ በፍቅር የሚይዝና በፍቅር የሚያደርግ በፍቅር የሚኖር ሰው ነው። እውነትን በፍቅር መርምሮ በፍቅር የሚይዝ ሰው ነው። የማንም መጫወቻና መረገጫ መሆን የለበትም። እንደዛም እንዲሆን አይደለም የክርስቶስ ኢየሱስ ጥሪ። ዓላማው የፍቅር ሰው መሆን ማለት የማንም መራገጫ ሁን ማለቱ አይደለም። በመንፈስ የበሰለ ሰው በፍቅር የሚገስጽ የሚመክር የሚቀጣ ነው እንጂ እንደው በትዕቢት ዝም ብሎ አለ አይደለም እንደው አፉ ላይ የመጣውን ነገር የሚናገር እንደፈለገውን ነገር የሚያደርግ ሰው አይደለም። በስለቱ በተግባር ውስጥ ይገለጣል። እድገታችን ወዴት ነው የምናድገው? ወደ ታች ነው የምናድገው? ወደ ጎን ነው የምናድገው ወይስ ወደ ላይ ነው የምናድገው? ወደ ታች የምናድግ ከሆነ ወደ ስጋዊነት ወደ ዓለማዊነት ነው እያደግን ያለነው። ወደ ስጋዊነት ነው እያደግን ያለነው። ወደ ጎን ከሆነ ሰዎችን ወደ መምሰል ነው የምናድገው። ሰዎችን ወደ መምሰል ታውቃላችሁ፣ ሰዎችን ወደ መምሰል። ወደ ላይ የምናድግ እስከሆነ የናዝሬቱ ኢየሱስ ክርስቶስ ንጉሱን ወደ መምሰል ነው የምናድገው። ከፍታችን ወደ ላይ እንዲሆን ነው ጌታ እግዚአብሔር የሚፈልገው። እድገታችን ወደ ላይ እንዲሆን ነው ጌታ እግዚአብሔር የሚፈልገው። ወደ ጎን እንዲሆን አይደለም። ሰዎችን ወደ መምሰል አይደለም። እከሌን ወደ መምሰል እንዳድግ አይደለም እግዚአብሔር የሚፈልገኝ። የተሰጠንን ነገር ይዘን በታማኝነት በፊቱ ቆመን ራስ ወደሚሆነው ወደ ንጉሱ ወደ ኢየሱስ እንድናድግ ነው የሚፈልገው። በእርሱ ዘንድ አድልዎ የለም። ታውቃላችሁ፣ አንዳንዱ 30-40 ጸጋ ሊኖረው ይችላል፣ የጸጋ ስጦታ። አንዳንዱ አንድ ሊኖረው ይችላል። ታውቃላችሁ፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር አንዳንዱ 70 ዓመት 80 ዓመት ነው የሚያገለግለው። አንዳንዱ 1 ዓመት ሊሆን ይችላል ወይም 1 ወር። ደሞዛቸው ግን እኩል ነው፣ 1 ዲናር። አንተ ልባም ታማኝ ባሪያ፣ የእስራኤል አምላክ ስሙ ይባረክ። አንተ ልባም ታማኝ ባሪያ፣ በጥቂቱ ታምናልና በብዙ ትሾማለህ። ታማኝነታችን ላይ ነው እግዚአብሔር አምላክ ፎከስ የሚያደርገው። የጸጋችን ብዛት ላይ ስንት ሰው ድኖ መጣ ምናምን እሱ ላይ አይደለም። ታማኝነታችን ላይ፣ በተሰጠን ስፍራ ላይ በታማኝነት መቆማችንና ማገልገላችንን፣ የተሰጠንን ነገር ማክበራችንን፣ አለመናቃችንን ነው ጌታ ቫልዩ የሚሰጠው እዛ ላይ ነው። ስለዚህ ቆም ብለን ራሳችንን እናስብ። እንዴት ነው በመንፈስ የበሰለ ሰው መሆን የምንችለው? የመጨረሻው አንድ ሐሳብ ልበልና ልዝጋ። ያዕቆብ 1:7-8 ላይ እንደዚህ ይላል፣ በሁለት መንገድ ላይ ለሚወላውል ከጌታ ዘንድ አንዳች እንዲቀበል እንዳይመስለው ይላል። በሁለት መንገድ ላይ ለሚያወላውል ሰው እርሱ ከጌታ አንዳች ነገር እንዲቀበል እንዳይመስለው። በሁለት መንገድ ላይ እናንክስ። አያችሁ፣ በሁለት መንገድ ማንከስ፣ እሱን ራሳችን ቤት ሄደን እንፍታው። እኔ ምንም የምዘረዝረው ነገር የለም። ቤተክርስቲያን በጊዜው ማለት ጊዜው መገኘት፣ ትምህርቶችን መከታተል፣ ቤተክርስቲያን ውስጥ ማገልገል፣ መንፈሳዊ ነገሮችን መከታተል፣ መጸለይ፣ ማንበብ፣ መጾም፣ የክርስቶስ ኢየሱስን ፈቃድ መፈለግና ማወቅ፣ የእግዚአብሔር ፈቃድ በሕይወታችን ውስጥ እንዲሆን ማድረግ፣ ሁሉን ለእግዚአብሔር ፈቃድ አሳልፎ መስጠት። በዛ ውስጥ ነው መንፈሳዊ ብስለት የሚመጣው። እርስ በርስ በመመካከር፣ እርስ በርስ በመገሳጸጽ፣ እርስ በርስ ጊዜ አብሮ በማጥፋት በመዋደድ ውስጥ መንፈሳዊ ብስለት ይመጣል። ቢላን ይስላል። ስለዚህ
አብሮ በመመካከር አይደለም እንዴ? በዛ ውስጥ መንፈሳዊ ብስለት ሊመጣ ይችላል። ቆመን እንጸልይና ጌታን ራት እንወስዳለን። እግዚአብሔር አምላክ ስሙ ይባረክ።